زياراتك المتكررة لأثيوبيا ኢትዮጵያን እንዳልኳችሁ ከ40 ጊዜ በላይ አይተዋታል ሰውየው ራሳቸው በአንድ ጽሁፋቸው ላይ ነው ያየሁት እና ይሄ ሁሉ የምትሄደው ኢትዮጵያ ለምንድን ነው فودنا ناخذ القصة من البداية ከመጀመሪያው እስኪ ንገረን ምንድነው نعم شلون بدت أول رحلة لأثيوبيا وليش ኢትዮጵያ ሌላው ጉብኝቶች ብዙዎች ከአሜሪካ ሄዶ ተመረዋል ሌላም አካይ ብዙ ቦታ አይተዋልና ጉብኝትን የመጀመሪያ ጉብኝትን ኢትዮጵያ ያደረክ እንደዚህ ከሪታየር አድርጎ መዞር ከጀመርክ በኋላ ማለት ነውና ኢትዮጵያ ለምን ساتشو ميلوت طبعا هذا تقدير الله سبحانه وتعالى هو كتب هذا الشيء وصار يا الله وساني ነው ሲጀመር ያው ምንም ነገር ካለ አላህ ፈቃድ የሚሆን ነገር ስለሌለ الله ፈቅዶ ነው ነገር የሆነው شيء هذا بس انا اعتبر نفسي محظوظ እኔ ግን በቃ ሳላስበው እድለኛ እንደሆንኩኝ እርግጠኛ ሆንኩኝ ይላሉ በጣም ይህ ክስተት ለኔ ትልቅ እድለኝነት ነው ኢትዮጵያን መተዋወቄ ኢትዮጵያን መሄዴና መደጋገሜ نفسي محظوظ اني تعرفت على اثيوبيا ኢትዮጵያን ምትመስል አገር በማወቄ በጣም ደስተኛ ነኝ ኢትዮጵያን በማየት እድለኛ ነኝ الحقيقه البدايه كانت بدايه يعني الله سبحانه وتعالى كتبها بالشكل صديق اسمه አጀማመሩ በቃ አላህ ነው ያመጣው አንድ ጓደኛችን እዛ አዲስ አበባ ኢትዮጵያ ሄዶ ስራ ይሰራል ما احتاج اذكر اسمه بسيطين من ناحيه الجو من ناحيه الطبيعه قالوا لي انت ويا فلان ليش ما توني في الهند كذا في عفوا في اثيوبيا ራሱ ያወራን በመሃል በጫውታ እኔ ኢትዮጵያ እየሰራው ነው አንዳንድ ስራ ለምን ኢትዮጵያ አንተና አንተ አትመጡ ብሎ አወራን ጓደኛችን ነው فقال لي صاحبي ان فلان يقول زوروني في اثيوبيا በቃ እሱ ኢትዮጵያ ነው እዛ ኑና እንገናኝ አለ اثيوبيا ايش فيها ኢትዮጵያ መጀመሪያ ጠይቅ ምን አለ እዛ اثيوبيا ايش ودينا اثيوبيا እዛ ምን ወሰደኝ افريقيا احنا مصر والمغرب وهاي ما راح እኛ የለመድነው ግብጽ መሄድ ሞሮኮ መሄድ ምናምን አውሮፓና አሜሪካ ምናምን መሄድ ነው የለመድነውና አፍሪካ ኢትዮጵያ ኮይታዊ ነው አስቡት እንዴት لا بعد نروح حق اثيوبيا شلون ايش رايك انت وهذا قال والله خليه يسولف معاه በቃ ግድ የለም አውሩስኪ ተባብለን አስቡበት ተብለን ተውነው በቃ وفعلا يعني وقعدنا نسولف معه ونساله وكذا 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 من الكلام اللي قاله ከዛ አረባካችሁ አያምልጣችሁ ብሎ አንዳንድ ወሬዎች ምናምን ሲያወራን አጓጓን يعني شيء يسوى انك تروح تشوفه على الاقل لو مره واحده بالعمر በቃ እድሜ ልካች በእድሜያችን አንድ ጊዜ ለየት ያለ ነገር ለምን አናረጋም እንሂድ ተባባለን هذا النيه كانت كلها ايه ነው ሐሳባችን نروح اسبوع ايش خسراني ምንም እንከሰው ነገር የለም አብታቦች ናቸው ዲናር ለነሱ አንድ ዲናር አይ ቲንክ $4 ነው $3 ምናምን ነው يعني على الاقل طيب خاطر صاحبنا እስኪ እኛ ዋናው ሐሳባችን በቃ ጓደኛችን እንደዚህ ኑ ምናምን ብሎ ለምን አንሞክርም በቃ እንሂድና እንይለት በሚል ነው ያሰብነው ثانيا احنا نشوف بلد ما شفناها እና ሌላው ያላየነው ነገር አንድ ብናይ ምን ይሆናል فرحنا በጣም ነው የሚገርመው እዚህ ጋር ሰውየው ሚለውን በደንብ ተከታተሉ اللي شفناه اول اسبوع اخر يوم اقول حق صاحبي ابو احمد اقول ابو احمد سفرتنا باكر بنرجع قال لي باكر ከዛ ሄድንና አንድ ሳምንት ቆየና እና አየን ምናምን ተደሰትን ብዙ ነገር አየንና ነገ ልንሄድ ነው በቃ ተነሱ ተዘጋጁ ተባባልን አለ بنرجع قلت له انت ارجع انا بقعد በቃ እናንተ ሄዱ እኔ መቀመጥ ነው ፈልገው አልኩኛል በቃ حبيت البلد ሀገሪቷን በጣም ወደድኳት حسيت اني لقيت نفسي فيها مثل ما يقولون በቃ ልክ ራሴን መፈልገውን ቦታ አሁን አገኘሁኝ አልኩኝ ራሴን ያገኘሁት እዛ ሀገር ነው በቃ واو اي والله من ناحيه الناس وسهلين وبسيطين ሰዎቹ ቀለል ያሉ ደስ የሚሉ ደስተኞች እንግዲህ አስቡት ኢትዮጵያ እኮ የራበው ራቁቱን ግማሽ ሰውነቱ ራቁቱን ሆኖ የሚስቅ እኮ እንደኛ እኛ ሀገር እኮ ነው ያለውና በጣም እኮ ነው የሚገርመው አንዳንዶች አይታችሁ ከሆነ ደስታን
ምንን ከንትን ጋር ከገንዘብ ጋር የሚያያይዙ በጣም ከት ብለህ ስትስቅ ስንት ብር ቢኖር ነው እንደዚህ የምትስቀው ሁሉ ብለው ይጠይቁሃል። ለምን ደስታን፣ ሳቅን፣ ፈገግታን የውስጥ ደስታን ከሆነ ያያያዝንበት እንትን ስላለ ነው። من ناحية الجو، من ناحية الطبيعة، አየሩ ተፈጥሮው፣ من ناحية المساجد والصلاة والمسلمين መስጂዶቹ የክርስቲያኖቹ ስግደቶች ኢቭን እንትኖቹ ለነሱ ትልቅ ነገር ነው። شفت الناس، شفت مستوى المعيشة، የሰዎቹን አኗኗር አየው። شفت الأسواق، شفت بعض المناطق السياحية، አንዳንድ የተፈጥሮ ቦታዎችና የሚጎበኙ የቪዚቲንግ ኤሪያዎችን አየው። شفت الجو አየሩን አየው። الجو عجيبة مو طبيعية በጣም ተፈጥሮ የሚገርም ነው የአየሩ ሁኔታ። يعني وين عنها احنا يعني ندور احنا البارات في اوروبا بالصيف صح ولا لا؟ እኛ አንዳንዴ ሙቀት ሲመጣብን በበጋ እስከ አውሮፓ ድረስ እንሯሯጥ የለም እንዴ? لا اوروبا 30 ከዛ እዛ ሄደን በ30 በሙቀት እንጠበሳለን። الحين ها باثيوبيا درجة الحرارة 15 ኢትዮጵያ አሁን ላይ 15 ነው ያየሩ እንትን ዲግሪ ሴንቲግሬድ 10 تقعد الصبح አንዳንዴ ጠዋት ስትነሳ 10 12 13 ያ እውነትም 10 بالصيف شهر 7 8 9 እንግዲህ አሁን በጣም እኛ ጋር ሙቀት ይባል 9ኛው ወር 7ኛው ወር 8ኛው እንደዚህ አይነቶች ላይ አየሩ እንደዚህ ነው የምታገኘው። 10 تقعد الصبح ጠዋት ላይ ተነስተህ ሱቢ ሰግደ 10 ነው 10 ዲግሪ ሴንቲግሬድ تطلع ل 16 17 هذا اقصى شيء في النهار በጣም ከፍ ሲል አንዳንዴ 17 አሁን አዲስ አበባ የሞቀ መጥቶ 25 እስከ መድረስ ደርሷል نهار يعني وترد تنزل بالليل. هذه بالعاصمة بعد بالعاصمة ይሄ በአዲስ አበባ ነው ይለዋል። አዎ أبابا لأن أديس أبابا شوف تخيلها يعني አዲስ አበባን እስኪ ዝም ብለህ ሳላት አለው مرتفعة عن البحر. الكويت ከቀይ ባህር ወይም ከባህር ጠለል ከፍታዋ الحين مرتفع عن البحر 10 20 متر نكثر 30 متر. እኛ ኩዌት ላይ 10 20 ምናምን ሜትር ነው ከፍታችን አለ አሁን ያለህበት አንተ። إذا بتروح على المطلع مال المطلع مثلا በጣም ከፍ ያለ ቦታ ሄደናል። ራቅ ያለ ተራራማ ቦታ ፈልገን ስንቆም ኩዌት ውስጥ ከባህር ጠለል በላይ 20 ድረስ ሜትር ከፍ ብንል ነው አለ ወደ مرتفع عن البحر حوالي 20 30 متر. በጣም ከፍ ካልክ 30 ሜትር ከፍ ትል ይሆናል አለ። أديس أبابا ارتفاعها عن البحر 2300 متر. 2300 ሜትር ከፍታ ነው። ተራራ ላይ ነህ፣ ከፍታ ላይ ነህ። ይሄ ራሱ በቃ ሊያኮራህ ይገባል። በቃ ከፍ ብለናል። አላህ ከፍ ያርገን በኑሮም በሰላምም በፍትህም በሁሉ ነገር። كيلو وين ونص تقريبا. بس شنو مو جبل هضبة. በጣም የሚገርመው ደግሞ ተራራ አይደለም ማለት ተራራማ ብቻ አይደለም። ሀضባ ማለት በቃ ገባ ወጣ እንደዚህ ሸንተራራማ ነው። ሜዳ ታገኛለህ፣ ትንሽ ቆይተህ ተራራ ታያለህ።